እንኳን ወጣልሽ። አንዳንድ ጊዜ ለቅሶ እውነት ነው። ኢትስ ፎርም ኦፍ ቴራፒ። ሀቡዬ መናገር ያለብሽን ተናግረሻል። እንባም ወጥቶልሽ፣ ይሄ እኔ እንደ ቴራፒ ነው የማየው። አሁን ሁሉ ነገር አልፏል። ለህዝቡም፣ ለወዳጆችሽም፣ ለጠላቶችሽም ያለሽን ውስጥሽ በቃ መናገር የፈለግሽውን ነገር በሙሉ ተናግረሻል። ግን እኔ ምን ያህል ጥንካሬ እንደምትሆኝን ለብዙዋን ማለት ለእኔ ታውቂያለሽ ሀቡዬ ማለት ምን አይነት ፈተና ውስጥ እንደነበርኩ በቅርብና እንዴት እንዳጠነከርሽኝ እንዴት አጠገቤ እንደነበርሽ እና አንቺ ስትሰበሪ እኛም እንሰበራለን። ስለዚህ ጠንክሪልን፣ ሁል ጊዜም አጠገብሽ ነን። ሳይመን የኛ ልጅ ነው። አንቺ ነሽ እኮ በንጹህ ማይንድ ንጹህ ልብ ስላለሽ ቤትሽን ህይወትሽን ከፍተሽ አሳይተሽን ገባሽ አይደለ? እነ ኑኑዬን እነ ሳይመንን ልክ እንደ ቤተሰብ አድርገሽ አስተዋውቀሽን በዚህ ደረጃ ደግሞ እንደዚህ ወርደው ህፃናትን እንደዚህ አይነት መላእክትን የሚናገሩ የሚሳደቡ የእውነት እግዚአብሔር በቃ ይፍረድባችሁ። ሌላ ምንም ልል አልችልም። ምንም በማያውቁ ላይ ተነስታችሁ እንደዚህ አይነት ቪዲዮም የምትሰሩ እንደ ማሰባችሁ ራሱ እግዚአብሔር ፍርዱ በጣም ቅርብ ነው። እውነቴን ነው ሀቡዬ፣ ድዋሽን ይሰማሻል። ሁላችንም እንጸልያለን የእውነት የእጃቸውን እንዲሰጣቸው። ምክንያቱም ሁል ጊዜ ላልወለደ ራሱ ህፃን ልጅ ኢትስ ሬድ ላይን፣ በቃ ሬድ ላይን ነው። ያንን ደግሞ ክሮስ ያደረጉት ደግሞ በማይነካ ሰው ነው። ሀቡዬ አንቺ ጀግና ነሽ። እውነቴን ነው የምልሽ። ብዙ ከሚጠሉሽ የሚወዱሽ በጣም ብዙ ናቸውና የማይሆን ሰው ነኩ። እውነቴን ነው የምልሽ። ሁላችንም እናወግዛለን፣ አጠገብሽ ነን ሁል ጊዜም ሀቡዬ። ሁል ጊዜ እንደምትይው አንቺ ምንድነው ብረት ሲቀጠቀጥ ይጠነክራል አይደለም የምትይው። ያልገባቸው ግን አሁን እንዳጠነከሩሽ ነው አልሽ እኮ ባለፈው አንድ ቀን ወጥቼ አመሰግናችኋለሁ ብለሻል። እውነት ነው፣ ታመሰግኛቸዋለሽ ሀቡዬ። ምክንያቱም እኛ የምንጠብቅሽ በትልቅ ሚዲያ፣ ሁሌ ነው ይሄንን እምልሽ፣ በትልቅ ሚዲያ ገና ስንት ፕላትፎርም ላይ ነው የምንጠብቅሽ። ይሄንን ተናገሩ ብለን ፊታቸውን እንኳን የማያሳዩ በሃይንድ ካሜራ ሆነው የፈለጉትን እንደዚህ አይነት እኔ እንጃ በቃ መርዝ ለሚረጩ ሰዎች ሀቡዬ አንቺ ቦታሽም አይደለም፣ አይገባሽም። ሳይመን የኛ ልጅ ነው፣ ኑኑ የኛ ልጅ ናት። አንቺ የኛ እህት ነሽ ሀቡዬ፣ የብዙዎቻችን ጥንካሬ ነሽ፣ ለብዙዎቻችን የእውነት እንባ አባሽ ነሽ። ኑሪልን፣ በርቺ፣ አጠገባችን ሁኚ ሁል ጊዜ ሀቡዬ። ደስታሽን፣ ሳቅሽን፣ ፈገግታሽን ነው እንጂ የምንፈልገው ለቅሶሽን አይደለም። ዛሬ በቃ ይሄ ሆኗል፣ ወጥቶልሻል ሀቡዬ። እንደ ቴራፒም ነው፣ አለቀ። ከዚህ በኋላ ይሄንን ሰብጀክት እንዘጋለን። እኛ አጠገብሽ ያለን እናወግዛለን፣ እንቀጥላለን ሀቡዬ። ይሄንን ነው የምለው። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሁሌም አጠገብሽ ነን። በጣም አመሰግናለሁ ሶፊዬ። ቴንኪው። እሺማ አለው ከታች እኔ ቦታ ልልቀቅላችሁ። ይቅርታ አድርጉልኝ፣ የስራ ስለሆንክ ልገባ ስለሆነ አንድ ነገር ብቻ ልበላት አቡንና አስፈቀዱልኝ። እሺ አኒታሽ አቡዬ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እኔ መናገር የሚፈልገውን ማስተላለፍ የሚፈልገውን ነገር ሁሉ አስተላልፍ ያለው 27,000 ምናምን ሰው አይቶታል። የሚረዳ ሰው ይረዳል፣ የማይረዳ ሰው አይረዳም። እኔ ሀቡ ይሄ ነገር ሲመጣብሽ ሁልጊዜ ምን የሚመሰለሽ ከጠንካራ እህት ከጠንካራ ጓደኛ ሰው ጋር ስትይ ሁልጊዜም ጠንካራ ትሆኛለሽ። ገባሽ? እኔ መማር በብዙ ነገር አጠንክራኛለች። እኔ እንደውም እናገራለሁ፣ እየወጣሁ ብዙ ጊዜ እናገራለሁ። ለምንድን ነው የምናገረው? አንዳንዴ የሚናገርልሽ ሰው የሚያስፈልጋል ብዬ አስባለሁ። ገባሽ? አንቺ እኮ ጠንካራ ነሽ በራስሽ። ዝምታሽ ያጠነክርሻል እኮ። ሰው ፕራውድ ሊያደርግብሽ ይችላል። እኔ መማር ምን እላታለሁ መሰልሽ? መማር ሀቢባ በጣም ትገርመኛለች። ገባሽ? ያ ሁሉ ግን ለካ አንቺ ደካማ ነሽ። ደካማ ያልኩሽ በምንድን ነው ታውቂያለሽ? መማር እናቷ ተሰድባለች። እኔ እናትና ልጅን ማለት ነው በምንም ልለያቸው አልችልም። እናት ማለት ልጅ ነው፣ ልጅ ማለት እናት ናት። አለቅ ምንም። ገባሽ? እናቷን ዘቅዝቀው እናቷን እንዴ ሳይመንማ እንደውም ጆሮ አይሰማም። እናቷን ያልተባለችውን ጠይቂኝ። እዚህ ምድር ላይ እዚህ ሶሻል ሚዲያ ላይ የወለደችን እናት ማለት ነው። ግን ወጣ አልቅሳ አታውቅም። ለምንድን ነው ግን ውስጥ ግን አታልቅስም ማለት አይደለም። ቤቷን ዘግታ ሰው ሳያናግራት ያላለቀሰችበት ቀን የለም። እናቷ ስትነሳ ለመሰልሽ ይሄን ነው የሚፈልጉት።
ያንቺንም በአደባባይ ላይ ልጨርስና እኔ እናቴ ተሰድባ እኮ አላለቀስኩም። እናቴ ተሰድባ ወጥቻ አላለቀስኩም። አልሰማሁም። እኔ ስለ ሳይመን ልጄ ግን ዓለም ደስ ይበል። ምን ጠላቶቼ ደስ ይበላቸው። ባቡዬ ይሄን የሚፈልጉት እኮ ያንቺንም ያንቺን ድክመት ነው የሚፈልጉት። እሱ ደስ ይበላቸው። ግን ጠላት ደስ እንዳይለው ብዬ ለልጄ ድምፅ መሆኔን አልተውም። እኔ ለማንም ድምፅ መሆን ለማላውቀው ሰው ድምፅ መሆን ሰው ልጄ ተሰድቦ ዝም ልበል? ድምፅማ ደስ እንዳይለው ብዬ ዝም ልበል? አታልቅሽ ነው። ካልኩማ ከሀዲ እናት ነኝ። አይኖ ልብሽ እኮ እንደተሰበረ እንኳን አንቺ እኮ እኛ ተሰምቶናል። ለክብሬ ብዬ ሀቢባ ተናጋሪ አትናገርም እንድባል ብዬ ሀቢባ ጎበዝ፣ ሀቢባ ጠንካራ እንድባል ብዬ ልጄ ደንቆሮ የማይሰማ ይረገጣል ተብሎ ተሰድቦ ቪዲዮን ካላየሽው ላሳየሽ። አይቼዋለሁ። አየሁት እኮ መጣ ፍቅር ልጄ እንደዚህ ተብሎ ተሰድቦ አትናገርም። ሀቢባ ጸባይኛ ናት አትናገርም። ሀቢባ ጠንካራ ናት ምንም ስስ ጎን የላትም እንድባል ብዬ ልጄ ተሰድቦ እንድትባይ አይደለም። እነሱ ለምን ይደሰታሉ ነው የኔ ገባሽ? አይኖ ያንቺ ህመም እኮ አልሰማኝ ብሎ አይደለም የሰራሁትን አይተሽዋል። ገባሽ? ግን ጠንካራ ነሽ። አሁንም ለምን መሰለሽ እኔ ብዙ እህቶቼ አረብ ሀገር ላይ የሚኖሩ እህቶቼ ለነሱ ድምጽ መሆን በራሱ ከእናትም ከማንም ከሀገርም በላይ ነሽ አንቺ። የምሬን ነው የምነግርሽ እግዚአብሔርን። እኔ አረብ ሀገር የሚኖሩ እህቶቼ በጣም የምወዳቸው የሚያሳዝኑኝ በብዙ ነገር ማለት ነው። ለነሱ እንዳይሞቱ ማድረግ፣ ለነሱ እንዲናገሩ ኢቭን መናገር መቻል እንዲችሉ ማድረግ እኮ ቀላል ነገር አይደለም። ስለዚህ አንቺ ጀግና ነሽ። አለቀ። የፈለጋቸውን ነገር ያርጉ። ሳይመን ሬድ ላይንሽ ነው በቃ ምንም ማትደራደሪበት ነገር ነው። አይ ነው ግን ኢቭን አሜሪካን ሀገር ወይም ሌላ ሀገር ቢሆን ኖሮ በቡሊንግ ማለት ነው ያስከስሳል። ገብቶሻል? በህግ ይጠይቃል። ግን ማንን እንትከሻለሽ? ሂድላቸው። ማንነታቸውን ደብቀው ከፈጣሪ በላይ የሚሆን ነገር የለም። ይኸውልሽ ህግ አስሮ ነው የሚፈታው። እኔ በፈጣሪ ነው የከሰስኳቸው። ፈጣሪ ያሳየኛል፣ ይፈርዳል። እና ጠንካራ ሁኚ። ሃይማኖት የሚባል ነገር አይኖረኝም ከዚህ በኋላ። ፈጣሪ ፈርዶ ያሳይሻል። ከልብሽ ጸልይ፣ ያሳይሻል።